ይህ ደሱ ቲዩብ በ1959 ዓመተ ምህረት ከደሴ 5 ኪሎ ሜትሮች ያህል ርቃ በምትገኘው ቁርቁር በምትባል መንደር ውስጥ ከአባቷ ከሼህ ሙሐባ ይመርና ከእናቷ የተመኝ ወልዴ ነበር የተወለደችው። ለወላጆቿ 13ኛ ልጅ ናት ዚነት ሙሐባ። ወላጆቿ ይህንን ከደርዘን በላይ ከፍ ያለ ቁጥር ያላቸው ልጆች እንዲወልዱ ምክንያት የሆናቸው በተከታታይ ወንድ ልጆችን በመውለዳቸውና ምናልባት ሴት ልጅ እናገኝ ይሆናል በሚል ጉጉት ሳይታክቱ በመከራቸው ነበር የቤተሰቡ ቁጥር ይዛን ያለ ሆነው። እናም በስተመጨረሻ ከ12 ወንዶች ለጥቃ የሴት ልጅ አምሮታቸውን ጥን የቆረጡባት ዚነት ሙሐባ ልትወለድ በቅታለች። ወላጆቿ የእስልምና እምነት ተከታይ እንደመሆናቸው መጠን በተለይ አባቷ ወደ መንፈሳዊ የቁርአን ትምህርት ልጆቻቸው እንዲያደሉ ነበር ፍላጎታቸው። ዘፈንማ እንዴት ታስበው። ነገር ግን ለዚነት ሙሐባ ሙዚቃ የነፍስ ጥሪዋ ነበርና ከልጅነቷ ጀምሮ ዕቃ ስታጡም ሆነ ቤት ስትጠርግ ማጀት ጉድ ጉድ ስትልም ሆነ ስትቦዝን ማንጎራጎር የሰርክ ተግባሯ ሆኖ አረፈው። በእርግጥ ወላጅ እናቷም ሰርግን በመሳሰሉ አጋጣሚዎች ላይ የመዝፈን ልምድ ነበራቸው። የኔ ድብቅ የኔ ስውር ገጸረ ጌታ አይነበለብ ታይጃለ በፍቅር የኔ ድብቅ የኔ ስውር ገጸረ ጌታ አይነበለብ ታይጃለ በፍቅር ዚነት ሙሐባ ገና የ5ኛ ክፍል ተማሪ ያለች ነበር የታጨችው። እሷ ግን አንገቴን በካራ ብላ በፍጹም ፈቃደኛ ሳትሆን በመቅረቷ የመጀመሪያውን የትዳር ጉዳይ ያውም ያለ እድሜዋ በዚያ ላይ ለማታውቀው ሰው ቤተሰቦቿ ሊድሯት በማሰባቸው ምክንያት ከዚሁ ከማይሆን ጋብቻ ሽሽት ነበር ወደ ሙዚቃው ዓለም ገብታ እንድትመሽግ መነሻ ይሆናት። ወደ ደሴ ከተማም አቅንታ ከፒያሳ አለፍ ብሎ በሚገኘው ቀይ መብራት ተብሎ በሚታወቀው የምሽት ክበብ ውስጥ ሆና ትዘፍን ጀመር። እናም በዚህ አጋጣሚ የንጉሱ ስርዓትን መውደቅ ተከትሎ ስልጣን የጨበጠው የደርግ መንግስት መስከረም 2 ቀንን በአገር አቀፍ ደረጃ የሚከበር አብዮታዊ በዓል በማድረጉ ምክንያት በየከተሞቹ ለበዓሉ ድምቀት ሲባል ከሚደረጉ ዝግጅቶች መሃል አብዮታዊ ዝማሬዎችን ማቅረብ አንዱና ዋነኛው ነበርና በደሴ ከተማ የነበሩ የላሊበላ የባህል ቡድኖችም ለዚሁ በዓል ድምፃውያንና ተወዛዋዦችን እየዞሩ በሚመለምሉበት ወቅት ድምፃዊ ዚነት ሙሐባን ስራበት ከነበረው ከዚያ ከምሽት ዳንኪራ ቤት መልምለው ወደዚሁ የባህል ቡድን ቀላቀሏት። የላሊበላ የባህል የኪነት ቡድን መስራች አባል ከሆኑት አንዱ የሆነው መሐመድ ይመር ከመከም ዚነት ወደዚሁ የኪነት ቡድን ስትቀላቀል ከመለመሏት አንዱ የነበረና እርሷና መሰል ጓደኞቿ የተመረጡበትን አጋጣሚ ሲያስታውስ ያኔ መስራች የነበሩትን አንጋፋ ድምፃውያንን በወጣቶች የመተካት ስራ ሲሰራ ተመርጣ በ1971 ዓ.ም መጨረሻ አካባቢ ከሌሎች መሰል ጓደኞቿ ከነ ፀሐይ ካሳ ከነ ፀሐይ አማርና ከመሳሰሉት ጋር ቡድኑን በተወዛዋዥነት ብትቀላቀልም በመስከረም 2 አብዮታዊ በዓል ላይና በምሽት ቤቶች የማንጎራጎር ልምዷንና ችሎታዋን አሳድጋ በድምፃዊነቱ ይበልጥ ልትገፋበት ችላለች ይላል። ያርሶ አደሪ ነኝ የቆለኛ ማኛ በጥሬ ምን ሞኛ አንተ ደገኛ። ዚነት ለስላሳና አይን አፋርነት የሚያጠቃት አይነት ሴት ነበረች። ቢሆንም ግን ዘፍና የሰዎችን ልብ በርግዳ ለመግባት ይህ አይን አፋርነቷ አላገዳትም ነበር። እንዲህም ሆኖ በማንጎራጎር ልምዷ ሺዎችን ማንበርከክ ብትችልም በወቅቱ ሰርታና አጠናቃ እጇ ላይ ከ2 ዓመታት በላይ ያላነሰ ጊዜ አሳታሚ አጥቶ የተቀመጠውን የሙዚቃ ስራዋን ሊያሳትምላት የፈቀደ ሰው ግን ማግኘት ተቸግራ ነበር። እነ ማሪቱ ለገሰን እነ ሽሽግ ቸኮልን እነ ባህሩ ቀኘንና የመሳሰሉ የሙዚቃ ፈርጦችን ያፈራው ወሎ ማህፀነ ለምለም ሆነና ለአዳዲስ ሙያተኞች እምብዛም ጆሮ የማይሰጥ ሆኖ እንጂ ዚነትስ የቃሉ ምድር ያበቀላት የጥበብ ቡቃያ ነበረች። የኋላ ኋላ በላሊበላ የኪነት ቡድን የጀመረችውን የሙዚቃ ጉዞ መሰረት አድርጋ ወደ አዲስ አበባ በመሻገር በምሽት ክበቦች ውስጥ መስራት ጀመረች። በዚህም አጋጣሚ የመጀመሪያ ካሴት ስራዋ የሆነውን ከንበል ደፋ አልበምን ሙሉ የግጥም ዜማ ደራሲ የሆነው ዳምጤ መኮንን ማራቶን ሙዚቃ ቤት ድረስ በመሄድ የሙዚቃ ቤት ባለቤቱን አቶ ታምሬን አግኝቶ በማነጋገርና ሙዚቃዎቹን በማሰማት እንዲያስቀርጹለት ይጠይቃቸዋል። እንዳው
ታምሬም በካሴቱ ይዘት በመስማማትና የዚነት ስራዎችን በማድነቅ ለማሳተም ሙሉ ፍቃደኝነታቸውን በመግለጽ ዚነትና የግጥም ዜማ ደራሲው የሆነው ግለሰብ እንዲከፈላቸው ጠይቀውት የነበረውን ለዜማ 1500 ለግጥም 1500 እንዲሁም ለዘፋኟ 1500 የገንዘብ መጠን ያንሳቸዋል ብለው በማሻሻልና በማሳደግ ለእያንዳንዱ ይዘት 3000 ብር በመክፈል ደሴ በሚገኘው ባህላምባ አዳራሽ የተቀረጸውን የዚነት ሙሀባ የመጀመሪያ አልበም እንደዚያ ፈላጊ አቶ ለ2 ዓመታት ተቀምጦ እንዳልነበር መጨረሻውን አሳምሮለት በማራቶን ሙዚቃ ቤት አማካኝነት በ1977 ዓ.ም ሊታተም ችሏል። የማራቶን ሙዚቃ ቤትና የሙዚቃ ቤቱ ባለቤት የሆኑት አቶ ታምሬ ለበርካታ አዳዲስ ድምፃውያን በር ከፋች በመሆን ስማቸው በመልካም ይነሳል። ዚነት ሙሀባንም ለህዝብ በማስተዋወቅ ረገድ ትልቅ ሚናም ተጫውተዋል። ይህ የመጀመሪያ አልበሟ በሽያጭም ረገድ የተነገረለት ነበር። በህዝብ ዘንድም ከፍተኛ ተቀባይነት ያገኘና ከዳር እስከ ዳር እየተደመጠም እንደነበር ይታወሳል። በተከታታይ 4 የካሴት ስራዎችን ለማቅረብ የቻለችው ዚነት ሙሀባ በህዝብ ዘንድም ከፍተኛ ዝናና አድናቆትን ማትረፍ የቻለች ድምፃዊ ነበረች። ወዴም ሽብር ሽብር ልቤም ትንትን ከተገቢ ያለ ያየመናፈ ለማንም ሳልነግር ቤተሰማን አዎ የኔ ነገር አዎ የኔ ነገር ዚነት ይህ የሙዚቃ ህይወቷ ስኬትንና ክብርን ቢያጎናጽፋትም ትዳሯ ላይ ግን ከፍተኛ አሉታዊ ሳንካዎችን ፈጥሮባት ትዳሯን እስከማጣት መስዋዕትነት አስከፍሏታል። የትዳር አጋሯ ከነበረው ባለቤቷ እውቅናዋን ተከትሎ በወጣው የተፈላጊነትና ከሰዎች ጋር የመግባባትና የአጋጣሚዎች መፈጠር ነጋ ጠባ ጭቅጭቅ ሆነ። ከነገሌ ጋር ለምን ታየሽ፣ ከነገሌ ጋር ምን ጉዳይ አለሽ ከሚሉ እንካ ሰላምታዎችን ባለፈ ያለመግባባቱ ስሜት እየዋለና እያደረ ቁስሉ አመርቅዞ ጭራሽ ስራሽን እርግፍ አርገሽ ትተሽ አርፈሽ ቤትሽ ቁጭ በይ እስከ ማለት በደረሱ አተካራዎች ጎጇቸው የጦር አውድማ እንዲሆን ሆነ። ይህ ጉዳይ ደግሞ ለአርቲስቷ በፍጹም የማይሞከርና ሱሪ ባንገት አይነት ተደርጎ የሚቆጠር እንደ ቅዠትም የሚታይ የማይታሰብና የማይዋጥላት ጉዳይ ሆኖ ነበር። ያኔ በልጅነቷ እጮኛዋን ሸሽታ ስትቆበልል መሸሸጊያ የሆናትንና በህዝብ ዘንድ ታዋቂና ተወዳጅ እንድትሆን ያስቻላትን የኪነ ጥበብ ህይወት መተውና ከርሱ መለየት በጭራሽ የማይዋጥላት ጉዳይ ሆኖ ነበር በሰዓቱ። ዚነት ከዚህ ትዳሯም ሆነ ከዛ በኋላ ባላት ህይወት ወልዳ ለመሳም አልታደለችም ነበር። ምክንያቱም ዚነት መካን ነበረችና ነው። መካን በመሆኗም ጭንቀቶችና ብስጭቶች በብዛት ያጠቋት ነበር። ከዚያም ዚነት ብዙም አልቆየች፣ ጤናዋ ይታወክ ጀመር። በጉበት በሽታ ተለከፈች፣ ታመመች፣ ጸናባት። እንደውም በዚሁ በሽታ ምክንያት ሆዷ መግፋት ጀምሮ ነበርና እርሷ ግን እርግዝና መስሏት ተደስታ አረገዝኩ ስትል ለቤተሰቦቿ አብስራ ጭምር ውስኪው ሁሉ ተከፍቶ እስከ መራጨት ተደርሶ ነበር። ሲኖሩ አገር ፍቅርም ምንም እያለች ትሰራ ነበርና አጋጣሚ አመማት ሆ እንትን አለች። ያው ማንች ዚነት ልጅ የላት። ስለዚህ ሳታውቀው ገብቷል። ሆዷ ያበጣ ሲሄድ አረገዝኩ አለች እሷ። እኔ እንዳውም ሰርፕራይዝ ብዬ ውስኪ አውርጄ በጣም ደስ ብሎን በቃ ስላረገዘች ብለን ማለት ለካ እሷ ጉበት ያመማት። መች ገባት ነገሩ። ውስጡን ሲያኝካት የቆየው ይህ በሽታም በእጅጉ ፈተናት። ቤት መዋል ቤት ማደር አዘወተረች። ያልጋ ቁራኛም አደረጋት። በስተመጨረሻ ፈጣሪ በቆረጠላት ቀን ከዚህ ዓለም በሞት ተለየች። ዚነት በሙዚቃ ህይወት ውስጥ ረጅም ጊዜ ካለመቆየቷ አንፃር ድንገት በርታ የጠፋች የነፋስ ላይ ሻማን ያስመስላታል። አበቃው።